ወይዘሮ አዳነች አቤቤ በእውነት ቃል የለኝም ያልተዘመረላት ጀግና ኢትዮጵያዊት ናት። ወንዶች ሊሰሩ ወንዶች ነን ያሉ አሁን የሚለፈልፉ ሴት ሆና በዚህ ቀን ሌሊት እየወጣች አብራ ከሰራተኞች ጋር እያደረች ያሰራች ጀግና እውነቱን ለመናገር እቺ ሴትዮ ቤቴን ሳትል ትዳሬን ሳትል ወጣ ሌሊቱን ሙሉ ከሰራተኞች ጋር አብራ እየበላች ሌሊት አዳር እያስመሸች አብራ ምግብ እየበላች ይሄ ስራ ባስቸኳይ ተሰርቶ እንዲያልቅ አድርጋለች። ለኢትዮጵያ በጣም ትልቅ ጀግና ነው ያላት። እኔ ለአዳነች አቤቤ ያለኝ ፍቅርም አክብሮትም ቃላት የለኝም። ለከንቲባችን ለወይዘሮ አዳነች አቤቤ ያለኝ ክብር በጣም ትልቅ ነው። ለምንድን ነው በየትኛውም አቅጣጫ የትኛውም እንቅፋት ሳይበግራት ትዳሯ ሳይበግራት የልጆቿ ጉዳይ ሳይበግራት ወጣ ሴትነቷ ሳይበግራት የሰራች ሰርታ ያሳየች ጀግና ከንቲባችን ናትና እሷን ሳላደንቅ አላልፍም። ሁሉ ጊዜም ኢትዮጵያዊ ሴቶች ሴት እንዲመስራት ትችላለች። እሷ ፒወር ኢትዮጵያዊ ስለሆነች ዘረኛም ጎጠኛም ስላልሆነች በዚህ ልክ አዲስ አበባን ትክክለኛ አዲስ አበባ የሚለውን ስም አበባ ስመስል አሳይታናለች። ለሷ ትልቅ አክብሮት አለኝ። ነገም ዛሬም ከነጎዳም በሷ ጉዳይ ላይ አልደራደርም። እኔ ቃል የለኝም። ምንም አይነት ከመንግስት ጋር ግንኙነት የለኝም። ምንም ነገር ግን መንግስት የሰራውን ስራ አይቻልሁኝ። አዲስ አበባን ከገንዳ ሽታች የኮንዶም ማዕት አደባባይ ላይ የሚጣልባት የቆሻሻ ገንዳ የበዛባት ከተማ ውሻ በውሻ የጎዳና ተዳዳሪ ውሻ ያቀፈ የሚተኛባትን ከተማ ፒያሳ ነበርኩ። ሞዝቦልድ ጋር ነበርኩኝ ለብዙ ጊዜ። አይደለም ከውጭ የሚመጡ ሰዎች ይቅርና እኛ ለራሳችን በዛ ማለፍ እስከሚያስጠላን ድረስ ሳለ አዲስ አበባ ስትፈርስ በጣም ቤት ተሰጥቷቸው ምትክ ቦታ ተሰጥቷቸው በገንዘብ የግል ቤት ያላቸው ገንዘብና ቦታ ተሰጥቷቸው በትክክለኛነት ነው ከዛ ቦታ የተነሱት። እቺ ሴትዮ ቤት ሰጥታለች። ተፈናቀለን የሚባለው እኮ ከቤት አውጥተው ሲወረወሩ ሜዳ ላይ ሲጣሉ እቺ ሴትዮ በራሳቸው መኪና ተጭኖ ሲፈርስ ከዚህ ሞዝቦልድ ራስ መኮንን ድልድይ የኛ ቤተሰብ ሲፈርስ የሌሎቹ ዕቃ ተጭኖ የመንግስት ቤቶች ራሱ የፈረሰባቸው ዕቃቸው በመንግስት ኪሳራ ተጭኖ ዕቃቸው ወጥቶ የሚፈለግበት ቦታ ተከቶ ነው በስነ ስርዓት የተስተናገዱት ማለት ነው። ሲቀጥል ደግሞ ሰፈር አሁን ኢትዮጵያን ለምታ አይተዋል። አዲስ አበባን ለምታ አሁን ቢመጡ ሰፈራቸውን አያውቁትም። ትውስታ የሚሉት ነገር አለ። የጭፈራ ቤት ትውስታቸው፣ የመጠጥ ቤቱ ትውስታቸው ገባ አይደል? እንደዚህ አሁን የለም የሆነ ነገር ትዝ እንኳን የሚለኝ እግዚአብሔር ይላቸው የሚሉት ነገር አለ። ይሄ ከአገር እንትን ጋር አይገናኝም። ይሄ ራስ ወዳድነት ነው። አገር ግን ወደዳችሁ ጠላችሁ አነቃቸውም ተዋጠላቸውም ዓለም እስከሚደነቅ ድረስ የአፍሪካ ህብረት ስብሰባ የመጣው ሰው እስከሚደነቅ ድረስ አዲስ አበባ ተለውጣለች። ከዚህ በላይ ደግሞ ተለውጣ እናያታለን። በነገራችን ላይ ከንቲባችን ወይዘሮ አዳነች አቤቤ ለአሮጊቶች ጧሪ ለሌላቸው ቀባሪ ለሌላቸው በቤት ኪራይ ውስጥ ላሉ ሰዎች ራሱ ሶፋ ገዝታ ቴሌቪዥን አርጋ አልጋ ቤት ዕቃ አሟልታ በየጊዜው አሮጊቶችን ባቸውን እያፈሰሱ የሚባርኳት ሴት ናት አዳነች አቤቤ ማለት። ዘረኛ ለምን አልሆንሽም ወይ አገርሽን ለምን አልሸጥሽም ወይ እኛ እንደምንፈልገው ኢትዮጵያ ለምን አላደረግናትም የሚሉ ሰዎች ናቸው እንደዚህ አይነት ሐሳብ የሚያቀርቡት እንጂ ተጠቅመው እንደገና ብዙ መጠቀም የሚፈልጉ ብዙ ኢትዮጵያን መዝረፍ የሚፈልጉ ዝም ብለን ብንለቃቸው ተቧድነው ኢትዮጵያን ባዶ ለማስቀረት ወይ ኢትዮጵያን ለመበጥበጥ የተደራጁ ሰዎች ናቸው አሁንም እንደ ቁራ የሚጮሁት እንጂ ኢትዮጵያ በ5 ዓመት ውስጥ የሰራችው ስራ የትም ሀገር ላይ ያልተሰራ ያውም የእርስ በእርስ ጦርነት ሀገር ውስጥ እያለ ጦርነት ባይኖር እቺ ሀገር ምን ልትሆን እንደምትችል ማሰብ አያቅትም። ያልተሰሩ ወይንም ደግሞ ሊስተካከሉ የሚገባቸውን ነገር እነቅፋለሁ። እኔ ጭፍን ደጋፊ አይደለሁም፣ ፖለቲከኛም አይደለሁም። አንድ እርሳስ ለደሃ ልጅ ያልገዛ ውጭ ሆኖ ሚዲያ ከፍቶ የሚሳደብ ኢትዮጵያዊ ነኝ የሚል ጋዜጠኛ ለሚያወራው ነገር ቦታ አይሰጠኝም። እየሰራችሁ ንቀፉ ምላቸው። ደሃ ኢትዮጵያ ውስጥ አለ ብለዋል አይደል? መማሪያ ያቃተው ሰው አለ ብለዋል አይደል? ያሰባስብ ይመድብ፣ ወንበር ማሰሪያ ያምጣ፣ እርሳስ ደብተር የሚለብሱት ልብስ ያድርግ። ያ ከንቲባችንን ለመንግስት ትምህርት ቤቶች ቦርሳ አላቸው፣ ቁርስ ምሳ አላቸው፣ ምገባ ጣቢያዎች በየትምህርት ቤቱ የመንግስት ትምህርት ቤት አጠቃላይ ምገባ አለ። ግማሽ መንግስት ሸፍኖ ግማሽ ባለሀብቱን አድርገው እየሰራ ነው። ሲቀጥል ደግሞ
ከንቲባዋ አሁንም በጣም የማመሰግናት ጎዳና ላይ ተኝተው የነበሩትን ሰዎች ትልልቅ ሰዎች ጧሪ የሌላቸውን በ24 ነው በ25 ክፍለ ከተማ ላይ ምሳና እራት ምገባ ስፍራ አዘጋጅተው እያበሉ እያጠጡ ጧሪ ቀባሪ የሌላቸውን ሰዎች ሁሉም ሰው የሚያውቀው የምገባ ቦታ እንጀራ ጤፍ ተገዝቶ በስነ ስርዓት እየተጋገረ ከባለ ሀብቱ ጋር መንግስት ተጣምሮ ይሄንን አድርገዋል። የተሰራ ነገር እመኑ ተሰርቷል። ባልተሰራ ነገር ላይ አብረን እንስራ ነው።